በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ ቤተ ክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የአልባስጥሮስ መርሃ ግብር ተከታታዮች በኃያሉና በገናናው በልዑል እግዚአብሔር ስም እንደምን አላችሁ? በዛሬው በአልባስጥሮስ መርሃ ግብራችን የምናቀርበው መልካ ሚካኤልን በአማርኛ ነው። መርሃ ግብሩ ለሁሉም እንዲዳረስ ላይክ፣ ሰብስክራይብ፣ ሼር በማድረግ አገልግሎቱን እንድትደግፉ በእግዚአብሔር ስም ጠይቃለሁ። ሰላም ለዝክረ ስምከ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራርህ ሰላም እላለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍህን ዘርግተህ ፈጥነህ ድረስልኝ። ሰላም ለስርተ ርእስከ ሚካኤል ሆይ ከፈጣሪህ በቀር ስነ ባህሪውን ማንም ተመራምሮ ለማይደርስበት ነበልባላዊ ስርተ ርእስህ ሰላም እላለሁ። የእግዚአብሔር ባለመዋል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከልቅሶ የተነሳ እኔን አገልጋይህን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቡናዬን ታረጋጋት ዘንድ ፈጥነህ ድረስላት። ሰላም ለርእስከ ሚካኤል ሆይ መብረቅን ለተጎናጸፈ መላካዊ ረቂቅ ርእስህ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ ሰማያውያን የመላእክት ሰራዊት አለቃቸው የምትሆን ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍገመገም አንተን ድጋፍ አድርጌሃለሁና ፍጹም የማዳንህን የመታደግህን በእኔ ላይ ትገልጽ ዘንድ በስተቀኝ ቆመህ አለሁልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ሰላም ለገጽከ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መላካዊ ገጽታህ ሰላም እላለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች በአይጹቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠኝ። ሰላም ለቀራንብቲከ ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነትህ የየዋህነትህ ለሆነ ቀናብርትህ ሰላም እላለሁ። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተነህና የተለመደውን ቸርነትን በልቤ አወጣለሁ አወርዳለሁ። ለዚህም ትድግናህን ተስፋ አደርጋለሁ። ሰላም ለአዕይንቲከ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖችህ ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበተቡትን የጠላቶችን የምክር መረብ በጣጥሰህ ጣልልኝ። ነፍሴንም ሥጋዬንም ለአንተ አደራ ሰጥቻለሁና። ሰላም ለአእዛኒከ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አይዛኖችህ ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩህ አንተም ልጅ አድርገኝ። ሰላም ለመላትህከ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቱ ጠል ለረበረበባቸው ጉንጮችህ ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትን አታጓርልብኝ። በችግሬ ጊዜ በትምህርተ መስቀል አመሳቅዬ በምጸልይበት ጊዜ ትረዳይ ዘንድ ፈጥነ ድረስልኝ እንጂ። ሰላም ለአእናፊከ ሚካኤል ሆይ ከአይናተ ሰማይ ሱራፌል ካንተ ጋራ መስዋዕትን በሚያቀርቡ ጊዜ የጽርሐ አርያምን መዓዛ ለተመሉ አይናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞችህ መላእክትን እኔን አገልጋይህን ኑ ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሰላም ለአስናኒከ ሚካኤል ሆይ መሰበር መጠረስ ለማያገኛቸው ረቂቃን አስናኖችህ ሰላም እላለሁ። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሹሟልና አንተ ቀሲሱ ሚካኤል ለእኔ ለአገልጋዬ ምሕረትን ትለምን ዘንድ ተገቢ ነው። ሰላም ለልሳንከ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ
የዘለፋ ቃል ላልተናገር አንደበትህ ሰላም እላለሁ። ክቡሩ መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕልህ ፊት ቁሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለውልህ በማለት ፈጥነህ ድምፅህን አሰማኝ። ሰላም ለቃልከ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳኢው መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብኝ። ሰላም ለእስትንፋስከ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስህ ሰላም እላለሁ። ድል አድራጊው መልአክ ሆይ ያ የቀድሞው አመፀኛው ዲያብሎስ የጥንት ተንኮሉን ሊተው አልቻለምና የጦር መሳሪያህን ታጥቀህ መጥተህ ድምጥማጡን አጥፋው። ሰላም ለጉሬከ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪሞላ ድረስ የምስጋና ቃል ለሚያስተጋባው ጉሬህ ሰላም እላለሁ። ትጉሁ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነህ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ እማልድሃለሁ። ሰላም ለክሳድከ ሚካኤል ሆይ ከዕንቁ ባህሪ ይልቅ የሚያስደንቅ የሥነ ተፈጥሮን ሀብል ላጠለቀ ክሳድህ ሰላም እላለሁ። ርኅሩሁ ሚካኤል ሆይ አስማናትን በየክፍላቸው ጽፈህ የምታዘጋጅ ነህ። የሕዝብን ኃጢአት ለማቃለል ለካህን ሥልጣን ተሰጥቶታልና በአማላጅነት መሥዋዕተ ቁርባን ኃጢአቴን አቃልልኝ። ሰላም ለመትከፍትከ ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ መትከፍትህ ሰላም እላለሁ። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን እግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ልጅ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። ሰላም ለአእናፊከ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩት እሳታውያን አክናፎችህ ሰላም እላለሁ። የልዑላኖች ልዑል ሆይ ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትህን ኃይል ከኔ አታርቂህ። ካልሆነ ግን ጠላቶቼ እሰይ እሰይ አይመስሎ መስሎ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ሰላም ለአክናፊከ ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ የሚንበለበሉ አክናፎችህ ሰላም እላለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተመልክተ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ጉዞተኞች ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ሰላም ለአክናፊከ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎችህ ሰላም ላለው። ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን፣ ከጥፋትም ሁሉ ሰውረን። ሰላም ለዘባንከ ሚካኤል ሆይ እሳታውያን ልብሰ ተክህኖ ተጎናጽፎ ነጸብራቃውያኑ ሞጣይት ለደረበ ነጸብራቃዊውን ሞጣይት ለደረበ ዘባንህ ሰላም ላለው። የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋና አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሰላም ለእንግዳከ ሚካኤል ሆይ የሳርና የቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምዕመናንን ለተሸከመ እንግዳህ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለመዋል ሆይ እኔን ባሪያህን በጸሎትህ ከማሰብ አትርሳኝ፣ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለዕጽንከ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፉ ለታቀፈ ሕጽንህ ሰላም እላለሁ። ክቡሩ መልአክ ሆይ የአእላፍ መላእክት መስፍናቸው አንተ ነህና በችግሬ ጊዜ ተረዳኝ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ። ሰላም ለአእዳዊከ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆችህ ሰላም እላለሁ። ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ ርግብ ወይም ዋልያ አንተ ነህና የሕፃናት እድገት በነጋው እንዲጨምር ጽድቅህ በእኔ በባሪያ ላይ እድገቷን ታሳይ ትግለጽ። ሰላም ለመዝራዕትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራዕትህ ሰላም እላለሁ። ረዳቴ መልአክ ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና
ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንን ተገቢ ድርሻዬን ስጠኝ። ሰላም ለኩርናኤከ ሚካኤል ሆይ ለነበልባላዊ እጅህ መገጣጠሚያ ለሆነው ኩርናኤ ሰላም እላለሁ። ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተነ ከጭንቀት የተነሳ ነፍስና ስጋዬ በታወቁ ጊዜ ጓደኛ ጓደኛውን እንዲረዳ እኔን ባሪያህን ትረዳይ ዘንድ ወደ አንተ እማጸናለሁ። ሰላም ለእመትከ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጸምር እየመጠነ ለሚያጎናጽፈው ረቂቅ ክንድህ ሰላም ላለው ተራዳኢው መልአክ ሆይ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማልዳለሁ። እኔን አገልጋይህን ተግተህ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ሰላም ለእራህከ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ እጅህ መዳፍ ሰላም ላለው ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ወፍ መስላለሁና መዓዛው የጣፈጠ ሽቱን ቅባኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነትህ ጥቂት ድርሻ ብቻ ነውና የምፈልገው። ሰላም ለአጻብዒከ ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቀ አባግዕ በበረከቱ ጊዜ መጻሕፍትን ላዘጋጁ ጣቶችህ ሰላም እላለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሚሆን የእግዚአብሔር የመሥዋዕቱ ካህን ነህና በምሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች ለእግሮቼ የሕይወት ጫማን ያዘጋጁልኝ። ሰላም ለአስፋረ እዴከ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርስተ አጻብህ ላይ ለሚያንጸባርቁ አጽፋሮችህ ሰላም ላለው። ፈጥኖ ደራሹ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ እንደ ሕሊናዋ ወደ አንተ ዘርግታ ትማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ። አይዞሽ ደረስኩልሽ በላት። ሰላም እብል ለዘዚአከ ገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎንህ ሰላም ላለው። ክቡሩ መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋይ ከምስጋናህ ምንጭ ጠጥቼ እረካ ዘንድ በጥላህ ስር ተጠልዬ መኖርን እፈቅዳለሁ። ሰላም ለከርስከ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ሆድህ ሰላም ላለው። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሰዊያ አዳራሽ ቆመህ በጸሎትህ ኃጢአቴን ታስተሰርይ ዘንድ እኔ አገልጋይህ ካህኑ ሚካኤል እያልኩ ማልድሃለሁ። ሰላም ለልብከ ሚካኤል ሆይ ቂም በቀል የሌለበት የርኅራኄና የየዋሃት መዝገብ ለሆነ ልቦናህ ሰላም ላለው። የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባህሩን ከፍለ በባህር መካከል እንዳሳለፍካቸው እኔንም አገልጋይን ከስውር ወጥመድ ሰውረህ በሰላም አሳልፈኝ። ሰላም ለኩልያትከ ሚካኤል ሆይ በውሳጤ ገባዋት አማክሎና አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያትህ ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከለው አይችልምና እንግደለው እናጥፋው የሚሉትን ጠላቶችን ጽጋግ በቀላቀለ አውሎ ንፋስ በታትነህ ከገጸ ምድር አጥፋቸው። ሰላም ለሕሊናከ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ሕሊና ሰላም ላለው። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍንም በጠላቴ ዲያብሎስ ላይ መዘግ ተነሳበት። ሰላም ለንዋየ ውስጥከ ሚካኤል ሆይ መጎናጸፊያው ነበልባላዊ ህዋሰ ከርስህ ለሆነ ንዋየ ውስጥህ ሰላም ላለው። ክቡሩ መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ እኮን። እኔን አገልጋይህን ከሞት ኃጢአት አድነኝ። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ የሄደ የለምና። ሰላም ለእንብርትከ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ እንብርትህ ሰላም ላለው። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነም የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ህብስተ ሕይወት መግበኝ። ሰላም ለአቁዔከ ሚካኤል ሆይ መብረቅን በተመላ የነጸብራቅ ዝናር ለታጠቀ ወገብህ ሰላም እላለሁ። ታጋሹ መልአክ ሆይ ከመዓት የራቅህ የምህረት አማላጅ ነህና ከስነ ገጽህ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ ባለቦቱ ሞቅ አድርግለት።
ሰላም ለአቁያጺከ ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አቁያጽህ ሰላም ላለው የሕይወት ጎዳና መሪ ሆይ እስራኤልን በባህር መካከል መንገድ ጠርገህ ያሳለፍክ አንተ ነህና ከባዱን የኃጢአት ሸክም ከላይ ታወርድልኝ ዘንድ በክንፍህ እየበረርክ ድረስልኝ። ሰላም ለአብራኪከ ሚካኤል ሆይ የሰውን ልጅ ኃጢአት ለማስተስረይ ወደ ፈጣሪህ በሰጊድ ለሚማልዱ አብራክህ ሰላም እላለሁ። በሁሉ ጠባቂ ሆይ በባህሪው ባለ ጥበብ ዓለምን የፈጠረ የእግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከነሱ ባለመለየት ለ40 ዘመን እንደጠበቅሃቸው እኔንም አገልጋይህን በጠላቶቼ እንዳልበዘበዝ ከኔ ሳትለይ ጠብቀኝ። ሰላም ለአይጋሪከ ሚካኤል ሆይ የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮችህ ሰላም እላለሁ። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የሆነ የዋህ ነህና እግሮቼን ከስተት ጎዳና ጠብቀህ ወደ ጽድቅ ጎዳና መርተኸኝ የሕይወትን ፍሬ ለመብላት አብቃኝ። ሰላም ለሰኮናዊከ ሚካኤል ሆይ በስህተት ጎዳና ለማይጓዙ ሁለቱ ሰኮናዊህ ሰላም እላለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዊውን ፍጡር ለመርዳት ፈጣን ነህና የሕይወቴን ተረፍ ተንከባክቤ ኖርባት ዘንድ በቸርነትህ ጥላ ስር አስቀምጠህ ጠብቀኝ። ሰላም ለመከይድከ ሚካኤል ሆይ የሕይወትን የእሳትን ግለት ለተጫማ መከይድህ ሰላም እላለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮውን ትከፍትልኝ ዘንድ በጥቡ ልቡና ሆኖ የሚለምን ሁሉ እዝነ ልቡናውን ክፈትለት። ሰላም ለአጻብዒከ ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆነ ጣቶችህ ሰላም እላለሁ። ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀህ ነህና በፍጹም ረድኤትህ ከጥፋት ድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎትህ ሰውነቴን አስጠጋለሁ። አንተን የተጠጋ ደካማም ቢሆን ብርቱ ጽኑ በሚሆን ኃይልህ ይድናልና። ሰላም ለአስፋረ እግርከ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብን ለማያደናቅፋቸው ለእግርህ አጽፋር ሰላም እላለሁ። ትጉሁ መልአክ ሆይ በአካል 3 በመለኮት አንድ ለሚሆን አምላክ አርምሞ ጽራት ሳይኖርብህ ምስጋና ታቀርባለህ። ለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ በአንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ሰላም ለቆምከ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆምህ ሰላም እላለሁ። ርኅሩኄ መልአክ ሆይ ሰማያዊ ርግብ በገነት አንተ ነህና ከኃጢአት በረሃ ዋዕይ መጠለያ ይሆኑኝ ዘንድ ሁለቱ ክንፎችን እንደ ድባብ በእኔ ላይ ዘርጋቸው። ሰላም ለመልክዓቲከ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክህ ባህርያት ሰላም እላለሁ። ብርሃናዊው መልአክ ሆይ በልብሰ ብርሃን የተጌጥ የተሸለምክ እንደመሆንህ በዘመኑ ሁሉ ወዳጅነትህ እጅግ ጠቃሚ ነው። የወዳጅህን ኃጢአት ለማስተስረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክዕከ በአምሆ ሚካኤል መልአክ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገድ ለመልክህ ሰላም እላለሁ። የምሕረት አማላጅ ሆይ ቸርህነት የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘህ ተገለጥና በርግጎ ገደል ይግባ። ሰላም ለመልክዕከ ሚካኤል ሆይ በአራቱ ማዕረገ ኆኅት እንደተመለከትነው በዓይን ታይቶ ለማይመረመር መልክህ ሰላም እላለሁ። የዋሁ ሚካኤል ሆይ በየዋህነትህ በንጽሐ ጠባይህ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎች አቅፈህ ከሞት ወደ ሕይወት ጎዳና ምራኝ። አምሃ ሰላም አቅረብኩ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለህ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። ኦ ሚካኤል አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፊል ካህናት አንዱ ሰማያዊ ካህን አንተ ነህ እኮን።
የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህ። ይልቁንም የልዑላን ልዑል አንተ ነህና በጠራሁህ ጊዜ ሁሉ በይቅርታና በቸርነት ድረስልኝ፣ አትራቀኝ። ሰላም ለከ ሚካኤል፣ የተጨነቀውን ነፃ የምታወጣው መልአክ ሆይ ሰላም ላንተ ይሁን። ሰራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመነህን ሁሉ በክንፈ ረድኤትህ የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነህ ደርሰህ ደግፈህ የምታጽናናው ሚካኤል ሆይ አንገትህን ዘንበል ቀለስ አድርገህ በፈጣሪህ ፊት ሰግደህ እኛን ባሮቹን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምናማልድ ለዘላለሙ